2025 የአባቶች ቀን። አባትነት የእንትና የእንቶኔ አባት ሲባልማ እድል፣ ኃላፊነት፣ ትምህርት ቤት፣ ስልጣን፣ አመራር በጥልቀት ትዕግስትን ያለ ቦክስ ራስን ከማስነካት እስከ መስጠት አጣድፎ ያለ ቃል ያለ ትዕዛዝ እልህ አስውጦ ውልጭ አርጎ አስወጥቶ ቁጣን አስምጦ አድርጎ በቦታው ትዕግስትን ተክቶ አሯሩጦ በናፍቆት ሀሳብ አእምሮ ተወስዶበት ትሁት ያደርጋል ለተማረበት። ራስን መግዛት የራስን ትቶ አንተ ትብስ ልጄ አሰኝቶ ሌት እና ቀን አገናኝቶ ሁሌ ለሱ ራሱን ሰጥቶ እግዜር ራሱን ያሳየበት ፍቅሩን ትዕግስቱን የገለጠበት በፊትማ ለራስ ታስቦ በራስ ታልሞ ለራስ አልሞ እንደፈለጉ ተበልቶ እንደፈለጉ ተኝቶ ነበር ይባላል ለሌላው መኖር አሳይቶ። አባትነት ለልጅ ባለስልጣን በፍቅር ራስን ሰጥቶ በፍቅር ተገዝቶ በፍቅር ተሸንፎ ለእሱ ተኑሮ ለእሱ ተሰጥቶ ፍቅሩ ጢምም አይል ፈጽሞም አይሞላም። ቢሰጡት አያልቅም ከአባትነት ጓዳው። ፍቅርን ሰጥቶ ያለ ምላሽ ያለ ብድር ሳይመዘግብ ያስተላልፈዋል ትውልድ ለሚባል ወደሚባል ታላቅ ምስጢር። ያለ ምዝገባ በትልቁ ኮሌጅ በትንሹ አስተማሪ ትልቅ የተማረ የአባትነት ማዕረግ ከደረበ በኋላ እንዲህ አለ። ሳልወልድ በፊት ለምን ልጃችሁን እንዲህ አታደርጉም ወይም እንዲህ ብታደርጉ ጥሩ ነበር ብዬ ስለ ልጆቻችሁ በልበ ሙሉነት ለመከርኳችሁ ነገሩ የገባኝ አባት ከሆንኩኝ ከወለድኩ በኋላ ብዙ ነገር ገብቶኛል። አዎ ተምሬያለሁ። ስለዚህም አሁን በአባትነት ስልጣን ላይ ሆኜ አባትነት ልጅ ማሳደግ እንደ ንግግር ቀላል እንዳልሆነ የገባኝ ከወለድኩ በኋላ ነው። ስለዚህም ሳልወልድ በፊት ስለነበረው አመለካከቴ ንግግሬ በአክብሮት ጋራ ታላቅ ይቅርታ እጠይቃለሁ አለ። ለመላው አባቶች፣ ለአስተማሪዎች፣ ለአሳዳጊዎች፣ ልጆችን ለምትረዱ ሁሉ እናንተ አባቶች ሰላም ለእናንተ ይሁን። እግዚአብሔር ዘመናችሁን ይባርክላችሁ፣ የትውልድ አውራ ያድርጋችሁ። ስለ ልጆቻችሁ የዘመናችሁ ቁጥር ይብዛላችሁ። በይስሐቅ በረከት፣ በማቱሳላህ ዕድሜ፣ በክርስቶስ ፍቅር እንደ አብርሃም ትውልድ መጥሪያ ያድርግላችሁ። ተባረኩ። አሜን ብያለሁ። አሜን ይሆንላችሁ።